እንዴት ናችሁ የተወደዳችሁ? ኢንተር ሚላን ክርስቲያን ኪቩን አዲሱ አሰልጣኙ አድርጎ ሾሟል። በቅርብ ቀናት የሲሞኔ ኢንዛጊ መልቀቅ እንደተሰማ የኢንተር ውሳኔ ሰጪዎች ፕሬዝዳንቱ ቤፔ ማሮታ፣ የስፖርት ዳይሬክተሩ ፒሮ ኤሴሊዮ እና ሌሎቹም የአሰልጣኝ ቅጥርን በፍጥነት መፈጸም ነበረባቸው። ምክንያቱም ኢንተር ሚላን በዓለም የክለቦች ዋንጫ ላይ ስለሚሳተፍ በቶሎ አሰልጣኝ ማግኘት አለበት። ስለዚህ የኢንዛጊን መልቀቅ ተከትሎ የአራት አሰልጣኞች ስም ይነሳ ነበር። ባለፈው አንድ ፕሮግራም ሬዲዮም ላይ ሰርተን ነበር። ሴስክ ፋብሬጋዝ ነው የመጀመሪያ ምርጫቸው የነበረው። ከዚያ በኋላ ክርስቲያን ኪቩ፣ ሮቤርቶ ዲዘርቢ፣ ፓትሪክ ቪዬራ፣ ሮቤርቶ ማንቺኒን መልሶ መቅጠር እና ሌሎችም በርካታ አሰልጣኞች የኢንተር ተቀጣሪዎች ሊሆኑ ይችላሉ በሚል ስማቸው በብዙሃን መገናኛዎች ሲጠቀስ ነበር። በመጨረሻ ግን ብዙ ልምድ የሌለውን ከዚህ በፊት ግን የኢንተር ሚላን ሌጀንድ የነበረውን ክርስቲያን ኪቩን ለመቅጠር ወስነዋል። ያው ከዚህ በፊት ለአመታት መጀመሪያ ከአያክስ ወደ ሮማ ነበር የሄደው። እዚያ በነበረበት ጊዜ ከፋቢዮ ካፔሎ ጋር ለጥቂት ጊዜ ሰርቷል። ከዚያ በኋላ ከሉቺያኖ ስፓሌቲም ጋር እንደዚሁ ወደ ኢንተር መጣ። በኢንተር ደግሞ በሮቤርቶ ማንቺኒ እና በጆዜ ሞሪኞ ስር ሰርቷል። በተለይ ደግሞ ሞሪኞ የኢንተር አሰልጣኝ በነበሩበት ጊዜ በ2009-10 የውድድር ዘመን ኢንተር ሚላን የጣሊያን ብቸኛው ትሬብል የሰራ ቡድን ሲሆን የዚያ ቡድን አባል የነበረ ነው። ይሄ ሮሜኒያዊ ተጫዋች በጣም የተዋጣለት ተከላካይ ነበር። ድንቅም የቅጣት ምት መቺ ነበር። አሁን እንግዲህ ከዚህ በፊት የአሰልጣኝነት ታሪኩ ሲጀመር የጀመረው የኢንተርን ወጣት ቡድን ወይም ፕሪማቬራ የሚሉትን በማሰልጠን ነው የነበረው። ነገር ግን ያን ያህል ዘለግ ያለ በላቀ የእግር ኳስ ደረጃ ብዙ የማሰልጠን ታሪክ ያለው አይደለም። ፕሪማቬራውን ይዞ የዲቪዥኑ ሻምፒዮን ሆኖ ያውቃል በዕድሜ እርከን። ነገር ግን በሊግ ጨዋታ በሴሪያ 13 ጨዋታ ብቻ ነው ያሰለጠነው። የፓርማ አሰልጣኝ ነበር። አሁን በተጠናቀቀው የውድድር ዘመን የአሰልጣኝነት ህይወቱ ፋስት ትራክ ተደርጓል። በፍጥነት ነው የኢንተርን ኃላፊነት የተረከበው ማለት ይቻላል። ለምሳሌ ሴስክ ፋብሪጋዝም ይህንን ኃላፊነት ቢረከብ ኖሮ 2 ሲዝን ብቻ ስለነበር ያሰለጠነው። አንደኛው ሲዝን ደግሞ በሴሪያ ሌላኛው በሴሪ ቢ ስለነበረ ያሰለጠነው። የእሱም ቢሆን እንደ ቸኮል አይነት ተደርጎ ይጠቀስ ነበር። ኪቩ በእድሜ ከፋብሪጋዝ ቢበልጥም ግን በማሰልጠን ታሪክ ከሱም ያነሰ ኤክስፒሪየንስ ነው ያለው። ለዚህ ነው በጣም የፈጠነ የአሰልጣኝነት ሹመት የሆነው። ከዚህ በፊት የኢንተር ሚላንን ወጣት ቡድን ያሰለጠነና በዚያ ስኬታማ የሆነ ኃላፊነቱን ሲረከብም እንደ አዲሱ ጓርዲዮላ የተቆጠረ ነበር። አንድ አንድሪያስ ትራማቾኒ የሚባል የኢንተር አሰልጣኝ ነበር። አይ ቲንክ ከራፋኤል ቤኔቴዝ እና ከጃምፔሮ ጋስፔሪኒ ስንብት በኋላ የመጣ አሰልጣኝ ነበር። የእሱ ኤክስፐሪመንት አልሰራም። ከዚያ በኋላም እንዲያውም በአብዛኛው አሁን ላጋዜጣ ዴሎ ስፖርት በሚባለው የጣሊያን ትልቁ የእግር ኳስ እና በጠቅላላው የስፖርት ጋዜጣ ላይ ሲጽፍ የምናውቀው ነው። ስለዚህ ከዛ ዘመን በኋላ ለመጀመሪያ ጊዜ ነው እንዲህ አይነት ወጣት አሰልጣኝን ሲቀጥር። ያው በኋላ ማንቺኒን መልሶ አምጥቶ ነበር ለጥቂት ጊዜ። ሉቺያኖ ስፓሌቲ፣ አንቶኒዮ ኮንቴ፣ ሲሞኔ ኢንዛጊ አይነት አሰልጣኞች ቀጥሮ ነበር። ሁሉም ልምድ የነበራቸው አሰልጣኞች ናቸው። ክርስቲያን ኪቩ 13 ጨዋታዎች ሲቀሩት ነው ፓርማ ላለመውረድ እያጣጣረ ስለነበር የፓርማው ፕሬዚደንት ካይል ክሩሰ ፋቢዮ ፔቺያ የሚባሉትን አሰልጣኝ በሮማ ከተሸነፉ በኋላ ይህንን ቡድን በሴሪያው የማቆየት ተልእኮ ሰጥተው የሾሙት እና ያንን ኃላፊነት ተረከበ። ከትልልቅ ቡድኖች ጋር ያለው ሬከርድ በጣም ጥሩ ነው። እንግዲህ በአጠቃላይ 13 ጨዋታን ያሰለጠነው 3 ነው ያሸነፈው፣ 7 አቻ፣ ግን 3 ሽንፈት ብቻ ነው። ስለዚህ ሬከርዱን ካያችሁት በተለይ ከትልልቅ ቡድኖች ጋር በጣም ጥሩ ነው። ለምን እንደሆነም ለመጥቀስ ሞክራለሁ። ለምሳሌ ቦሎኛን 2-0 አሸንፏል። ከኢንተር ጋር ሲመራ ከቆየ በኋላ አቻ ተለያይቷል። ዩቬን አሸንፏል። ፔሌግሪኖ ነበር ጎሉን ያስቆጠረው። ከናፖሊ ጋር 37ኛው ሳምንት ላይ ታስታውሱ እንደሆነ በኤኒዮ ታርዴኒ የተደረገው ጨዋታ 0-0 ነበር ያበቃው። ከሜዳ ውጪ ፊዮረንቲናን፣ ላትሲዮን፣ አታላንታን ገጥሞ በእነዚህ ጨዋታዎች አልተሸነፈም። እንዲያውም አንዳንዶቹን ጨዋታዎች አሸንፏል እና የእሱ ቡድን እንግዲህ ከሞላ ጎደል ሲሞኔ ኢንዛጊም ከዛ በፊት አንቶኒዮ ኮንቴም ይጫወት በነበረበት የ3-5-2 ሲስተም የሚጫወት ይመስላል። ግን ፓርማ በአብዛኛው ያው ላለመውረድ የሚጫወት ቡድን እንደመሆኑም የሚጠበቅ ይመስለኛል የበለጠ ዲፌንሲቭ ነበር። አሁን የሲሞኔ ኢንዛጊ ኢተሬሽን ቡድኑ የሚጫወትበት ሲስተም 3-5-2 ይሁን እንጂ በአብዛኞቹ ጨዋታዎች ላይ በጣም ደፋር የማጥቃት ቡድን
ነው የነበረው። ምክንያቱም በቀኝና በግራ በኩል ያሉት ሁለቱ የመስመር አማካዮች ፌዴሪኮ ዲማርኮ እና ዴንዝል ደምፍሪስ ብዙ የሚያጠቁ በመሆናቸው የተነሳ ቡድኑ የምርም 3-5-2 ነው። እንዲያውም የተጫዋቾቹ ፖዚሽኒንግ ከአማካዮቹ ጋር በትይዩ መስመር አንዳንድ ጊዜም በጣም አድቫንስድ ይሆናል። እንዲያውም ደንዝል ደምፍሪዝ ከላውታሮ ማርቲኔዝ እና ከማርከስ ቱራም በተመሳሳይ መስመር እንደሚጫወት አይነት ይመስላል አንዳንድ ጊዜ፣ ግን ዲማርኮም ልክ እንደዚሁ። ስለዚህ ዲማርኮ ብዙ ጊዜ ወደፊት ስለሚሄድ የሱን ቦታ ደግሞ አንዳንዴ ኦቨርላፕ አንዳንዴ አንደርላፕ በማድረግ እንደ መስመር ተከላካይ የሚጫወተው አሌሳንድሮ ባስቶኒ ይሆናል ማለት ነው። ለዚህ ነው ባስቶኒ ዩኒክ ተጫዋች ተደርጎ የሚታየው። ነገር ግን በፓርማ ላለመውረድ የሚጫወት የተከላካይ መስመሩን ብዙ ድክመት የነበረበት ስለነበር የበለጠ ከኋላ ጥብቅ መሆን ስለነበረበት ከ3-5-2ነት ይልቅ 5-3-2ነቱ የሚያመዝን ነው። ሁለቱ የመስመር ተከላካዮች እንደ ደምፍሪስ እና ዲማርኮ በተደጋጋሚ ከማጥቃት ይልቅ ዴል ፕራቶ እና ኤኑ የሚባሉ ናቸው በቀኝ በኩል፣ ቫሌሪ የሚባል በግራ በኩል የሚጫወት ተጫዋች አላቸው። አራተኛና አምስተኛ ተከላካዮች ናቸው እንጂ በአብዛኛው የማጥቃት ኃላፊነት ያላቸው አልነበሩ። እነዚህ ፉልባኮች ዲፌንሲቭ ፉልባኮች ናቸው። ነገር ግን አንድም ከተጫዋቾቹ ጥራት፣ ሁለትም ፓርማ ከሚጫወትበት ዓላማ አንጻር ከታየ የምንረዳው አይነት ነው። የበለጠ ዲፌንሲቭ ቡድን የነበረው። በሚያስገርም ሁኔታ ደግሞ ይሄ አካሄድ ቡድኑ በ13 ጨዋታዎች እሱ ባሰለጠነባቸው በእነዚያ ጨዋታዎች 13 ጎሎች ብቻ ነው የተቆጠሩበት። ይሄ ላለመውረድ ለሚጫወት ቡድን በጣም አስደናቂ ሬከርድ ነው። ደግሞ ቅድም እንደጠቀስኩት ከኢንተር ጋር፣ ከናፖሊ ጋር፣ ከፊዮረንቲና ጋር አርቴሚዮ ፍራንኪ ላይ፣ ከናፖሊ፣ ኢንተር፣ ዩቬንቱስ፣ አታላንታ ከትልልቅ ቡድኖችም ጋር ነው በዚህ መሀል እንግዲህ የተጫወተው። ነገር ግን ይሄኛው ለምን ከትልልቅ ቡድኖች ጋር ሰራ የሚለው አንድም በጣም ኮምፓክት ሲስተም ነው። የመጨረሻው መስመር ባክ ፋይፍ ነው። ሁለተኛ የተጋጣሚ ቡድኖች አሁን የጠቀስኳቸው አብዛኞቹ ትልልቅ ቡድኖች ከፓርማ ጋር ሲጫወቱ ብዙ ስፔስ ይተዋሉ። ፓርማን ዶሚኔት ለማድረግ ነው የሚመጡት። በሜዳቸው የሚጫወቱ ኤኒዮ ታርዴኒም ላይ ይጫወቱ፣ በፓርማ ሜዳ ይጫወቱ፣ ፓርማን ዶሚኔት ለማድረግ ነው የሚመጡት። ስለዚህ የኪቩ ቡድን በጥብቅ መከላከል፣ በተደራጀ መከላከል ሲከላከሉም 5-4-1 እንደሚሆን አይነት ሆኖ አንዱ ማጥቂ ድሮፕ ያደርጋል። ስለዚህ ከፊት ካሉት 3 አማካዮች ጋር ይደረባል፣ 5-4-1 ይሆናል። ግን በጣም ኮምፓክትና ወደ ራሱ ተጠግቶ ወደ ራሱ የጎል ሰፈር ሪትሪት አድርጎ የሚከላከል ስለሆነ 5-4-1 ሎ ብሎክ ነው። የተጋጣሚ ቡድን ፊዮረንቲናም፣ አታላንታም፣ ናፖሊም፣ ኢንተርም፣ ዩቬም ወይ ቦሎኛም ኳስ ሞኖፖላይዝ ያደርጋሉ። ረጅም ሰዓት ይይዛሉ፣ በሃይ ላይን ይጫወታሉ። ምክንያቱም ፓርማን ዶሚኔት ለማድረግ ነው የሚመጡት። ከዛ በፈጣን የመልሶ ማጥቃት ያጠቃቸዋል፣ ስፔስ ያገኛል ቡድኑ ማለት ነው። አሁን የበለጠ ይቸገር የነበረው ከኩዮቹ ጋር በተመሳሳይ ደረጃ ካሉ ቡድኖች ጋር ላለመውረድ ከሚጫወቱ ቡድኖች ጋር ሲሆን ጨዋታው ፓርማን ሌሎቹ ቡድኖች ትልልቆቹ ቡድኖች እንደሚያደርጉት በኳስ ቁጥጥር ለመብለጥ ብዙ ሪስክ ወስዶ ለማጥቃት አልነበረም የሚሞክረው። በነዛ ጨዋታዎች ላይ የመፍጠር ፈተና ያጋጥመዋል። በመጠኑ ከማጋ ይመሳሰላል ከኖቲንገም ፎረስት ጋር ወይም ከቀድሞ የክላውዲዮ ራኒሪ ሌስተር ሲቲ ጋር ይመሳሰላል። አሁን እነዚህ ቡድኖች ፎረስትን ካያችሁት በአብዛኛው በጣም ጥሩ የሚጫወተው 40 እና ከ40% በታች ኳስ በሚቆጣጠርበት ጊዜ ነው። ስለዚህ ከትልልቆቹ ቡድኖች ጋር ያለው ሬከርድ በጣም ጥሩ ይሆናል። ምክንያቱም ትልልቆቹ ቡድኖች ኳስ ለመያዝ እንደሚሞክሩት በሎ ብሎክ 4-4-2 ሊሆን ይችላል ወይ 5-4-1 ሊሆን ይችላል። የሚከላከልበት መንገድ ቁጥሩ ብዙ ልዩነት አያመጣም። ነገር ግን ዞሮ ዞሮ ዲፌንሲቭ ነው። ከዛ በመልሶ ማጥቃት በፈጣን የክንፍ ተጫዋቾቹ በነ ኤላንጋ፣ በነ ካለም ሆድሰን ኦዶይ፣ በሌሎቹም ተጫዋቾች ለማጥቃት ይሞክራል። ነገር ግን በጨዋታ ስታይላቸው እንደው በደረጃ ባይሆን፣ ምክንያቱም ኖቲንጋም ፎረስት አብዛኛውን የውድድር ዘመን በቻምፒየንስ ሊግ ስፍራ በአውሮፓ ስፍራ ስለነበር ያሳለፈው እንዲያውም ከ15ኛው ሳምንት እስከ 33ኛው ሳምንት ቶፕ 3 ውስጥ ነው የነበረው። ከ1 እስከ 3 ባለው ስፍራ ውስጥ ነው የነበረው። ስለዚህ ላለመውረድ አልተጫወተም። በስታይል ግን የፎረስት አይነት ባህሪ ያላቸውን ቡድኖች ሲገጥምና የጎል ዕድል የመፍጠር ኃላፊነት ሲኖርበት፣ ጨዋታ መብለጥ ሲኖርበት ሲቸገር እናየዋለን። በኢፕስዊች ነጥብ ጥሏል፣ ወይ በሌስተር ሲቲ ነጥብ ጥሏል። በእነዚህ ጨዋታዎች በጣላቸው ነጥቦች ምክንያት ነው የቻምፒየንስ ሊግ ስፍራን ያጣው። ኪቩ ወደ ኢንተር ሲሄድ ግን የበለጠ ደፋር ቡድን መስራት አለበት። አንደኛ የኢንተር ዲኤንኤም ነው፣ ሁለተኛ ትልልቅ ቡድኖች ኳስ ሞኖፖላይዝ እንዲያደርጉ ስለምንጠብቅ። ስለዚህ በኢንተር የነበረው ሲስተምና
እሱ በፓርማ የተገበረው እንዲሁ በግርድፍ በግራፊክስ ደረጃ ተመሳሳይ ቢሆንም በኢንተርፕሪቴሽን ግን የተለያየ ነው። አንዳንድ ተጫዋቾችን በጣም አሻሽሏል። አብዛኞቹ የመከላከል ዝንባሌ ያላቸው ተጫዋቾች ናቸው። አንደኛው ሌዮኒ የሚባል የመሃል ተከላካይ አለ። እንደ ኮሎሙዋኒ፣ ቹራም፣ ሉካኩ አይነት ተጫዋቾችን መቋቋም የቻለ ነው። ሁለተኛው ማንዴላ ኬይታ የሚባል አንድ ቤልጅየማዊ ተጫዋች አለ። እሱም የአማካይ ተከላካይ ነው። የተከላካይ መስመሩን ስክሪን የሚያደርግ አይነት በጣም ጥሩ ኳስ ነጣቂ ነው። እንዲያውም አስቀድመው በነበሩት በፔቺያ ብዙ እየተጫወተ አልነበረም። እንግዲህ ለፓርማ አይነት ቡድን በተለይ አሁን ላለው ፓርማ 14 ሚሊዮን መክፈል ቀላል ገንዘብ አልነበረም። 14 ሚሊዮን ነበር የከፈሉት፣ ግን ትርጉም ያለው ጥቅም ለመስጠት የኪቩ መምጣት ያስፈልግ ነበር። ከሁሉ በላይ ግን የማቴዎ ፔሌግሪኖ መሻሻል በጣም አስደናቂ ነበር። ምርጥ የውድድር ዘመን የመጨረሻ ሳምንታትን ነው ያሳለፈው። አንዳንድ በጣም ጠቃሚ ጎሎችም አስቆጥሯል። ተፋላሚ ነው፣ ግን የጎል እድል ሲያገኝ ደግሞ የሚያስቆጥር የተዋጣለት አጥቂ ነበር። እንግዲህ ከጆዜ ሞሪኞ ጋር አብሮ ሰርቷል። ለሜዳ ውስጥ እንደ አሰልጣኝ ከሚቆጠሩ ከታክቲካል ሊደርስ መካከል አንደኛው የነበረ ነው። በኢንተር በቅርብ ጊዜም ተጫዋች ስለነበር የኢንተሪስታ ነው። ስለዚህ የመልበሻ ክፍሉን ባህሪም የክለቡ ደጋፊዎችንም ኤክስፔክቴሽን ያውቃል። ግን ዞሮ ዞሮ በጣም ትልቅ ሪስክ ይመስለኛል እንዲህ አይነቱን አሰልጣኝ መቅጠር። በተለይ ደግሞ የስራ ሳምፕል ሳይዙ ለጥቂት ጊዜ ብቻ ያሰለጠነ ስለሆነ በትልልቅ አሰልጣኞች ስር የመስራት እድል ነበረው። ለምሳሌ በአያክስ ሮናልድ ኩማን ነበር አሰልጣኙ። ግን በተለይ በጣሊያን ከመጣ በኋላ ከካፔሎ ጋር፣ ከስፓሌቲ ጋር፣ ከማንቺኒ ጋር፣ ከጆዜ ሞሪኞ ጋር ሰርቷል። በኋላም ራፋ ቤኒቴዝ አሰልጣኝ ያሉ ለጥቂት ጊዜም ቢሆን ከጋስፔሪኒ ጋር አብሮ የሰራ ነው እና ሪከርዱ ያን ያህል የሚያመረቃ አይደለም። ግን ላለመውረድ የሚጫወት ቡድን ስለነበር በቂ ሆነለት። ምክንያቱም ከ13 ጨዋታ 3 ብቻ ነው የተሸነፈው። ያሸነፈውም 3 ይሁን እንጂ በተቀሩት 10 ጨዋታዎች በድምሩ አልተሸነፈም። እነዛ ደግሞ በቂ ነበሩ። ስለዚህ በኢንተር ከሞላ ጎደል ተመሳሳይ ሆኖ ግን የማጥቃት ኃላፊነት ያለበት ጨዋታ ዶሚኔት የማድረግ ኃላፊነት ያለበት ቡድን እንዲሰራ ይጠበቃል። በእኔ በኩል ያልጠበቅኩት ቅጥር ነው የክርስቲያን ኪቩ ስም። አንድ ቀን ኢንተርን ያሰለጥናል ተብሎ ይጠበቅ ነበር፣ በተለይ በሌሎች ኃላፊነቶች የሚጎለብት ከሆነ። ነገር ግን በዚህ ፍጥነት ይህንን ኃላፊነት ይሸክማል የሚል ግምት አልነበረም። ነገር ግን የፋብሪጋዝ በኮሞ ለመቆየት መወሰን ሌላ አማራጭ እንዲያዩ በፍጥነትም ክርስቲያን ኪቩን እንዲቀጥሩ አድርጓቸዋል እና የአሰልጣኝነት ህይወቱ በፍጥነት ነው ወደ ትልልቅ ኃላፊነቶች እንዲንደረደር ያገዘው። ያው ፋብሪጋዝ በመጠኑ የሻቢ አሎንሶን አይነት የአሰልጣኝነት መንገድ እየተከተለ ያለ ይመስላል። ከዚህ በፊት ባየር ሌቨርኩሰን ጥያቄ ያቀርቦለት ነበር። በቅርብ ጊዜ እንደምታስታውሱት የባየር ሌቨርኩሰንን ጥያቄ ውድቅ አድርጓል። ከኮሞ አንጻር ባየር ሌቨርኩሰን አፕግሬድ ነው፣ የሻቢ አሎንሶ ተተኪ መሆን ይችል ነበር። እንደ አጤ ነው እናውቃለን። የሌቨርኩሰን ሰዎች ፌርናንዶ ካሮ እና ሳይመን ሮልፍስ ፕሬዚደንቱና የስፖርት ዳይሬክተሩ አነጋግረውት ነበር። በኋላ ጥያቄውን ውድቅ ሲያደርግ ነው እንግዲህ ኤሪክ ቴን ሃግ ያንን ኃላፊነት ያገኙት። ከዚያ ደግሞ የኢንተር ጥያቄ ከመምጣቱ አስቀድሞ የኤሲ ሚላኑ አዲሱ የስፖርት ዳይሬክተር ኢግሊታሬ ሴስክን የመውሰድ ፍላጎት ነበራቸው። እሱንም ጥያቄ ውድቅ አድርጓል። በኋላ ማሲሚላኖ አሌግሪን ነው ኤሲ ሚላን የቀጠረው። ያን ያህል ጥብቅ አልነበረም፣ ግን በአማራጭነት ከታዩት መካከል አንደኛው ነበር። የኢንተር ግን የመጀመሪያ ምርጫቸው ነበር። በኋላ በለንደን በነበረ አንድ ሴሚናር ላይ ነው የኮሞ ባለቤት ራሳቸው የክለቡ ባለቤት ባለጠጋው ከሁለቱ ባለጠጋ ኢንዶኔዥያ መካከል አንደኛው በፍጹም ጥያቄውን አንቀበልም ያሉት። ስለዚህ በኮሞ ይቆያል። አሁን እንግዲህ ለምንድነው ከሻቢ አሎንሶ ጋር ያመሳሰልኩት? ትክክለኛውን ጊዜ የመጠበቅ ጉዳይ ይሆናል። ለምሳሌ ሻቢ አሎንሶ የሪያል ማድሪድን ከ14 ዓመት ቡድን በታች ማሰልጠን ጀመረ። ከዛ የሪያል ሶሴዳድን አካዳሚ ቡድን ተረከበ። ከዚያ በዛ መሃል ቦሩሲያ ሞንቼግላድባህ ጠይቆት ነበር። በላቀ ደረጃ በኤሊት ደረጃ የማሰልጠን ታሪክ ሳይኖረው፣ ነገር ግን ያው አሎንሶ መቼስ በእግር ኳስ የነበረው ስም ይታወቃል። እንደ አሰልጣኝ ይቆጠር ነበር ከዛ ተጫዋችን በነበረበት ጊዜ። ነገር ግን ተጨማሪ ጊዜ መቆየት ፈለገ እና ጥያቄውን ሳይቀበል ቀረ። ጊዜው ደረሰ ብሎ ሲያስብ ነው የባየር ሌቨርኩዘንን ኃላፊነት የተረከበ። ነገር ግን ባለፈው ክረምት ደግሞ የቡንደስሊጋ የዴፍቢ ፖካል ሻምፒዮን ከሆነ በኋላ ባየር ሚኒክ እና ሊቨርፑል ጠይቀውት ነበር ቶማስ ቱኸልንና የርገን ክሎፕን እንዲተካ። ሁለቱንም ጥያቄዎች ነው ውድቅ ያደረገው። ስለዚህ አንድ ተጨማሪ ዓመት በዛው በጀርመን ሌቨርኩዘን አሰልጣኝ ሆኖ ቆየ።
በመጨረሻ ሪያል ማድሪድ ኃላፊነትን ተረከበ። አሁን ለሴስክ አይነቱ ሰው ያው አንድ የሚያነሳው ነገር የስራ ነጻነት ጉዳይ ነው። በእርግጥ ከዚህ በፊት የኢንተርን ስትራክቸር ሞዴሉን እንደሚያደንቀው ቢናገርም ነገር ግን በዝውውሮች ላይ ትልቅ የመወሰን ስልጣን አለው እና በኢንተር በኮሞ ያለኝን አይነት ነጻነት ላላገኝ ይችላለሁ ብሎ ተናግሯል። ስለዚህ በዝውውር ጉዳዮች ላይ ቬቶ አለው ማለት ነው። አንዱ የፈለገው ነገር እሱ ነው። ሁለተኛ ኮሞ መቼስ ከኢንተር ጋር የምናወዳደረውም ባይሆን ግን የክለቡ ባለቤቶች በጣም ሀብታሞች ናቸው። እንዲያውም ባለፈው ክረምት በፈጸሙት ከፍተኛ ኢንቨስትመንት በተጣራ ወጪ በኔት ስፔንድ በአውሮፓ 4ኛው ከፍተኛ ነው። ስለዚህ በዝውውር በደንብ ይደግፉታል፣ ጫና አይኖርበትም። በኮሞ ያለው ኤክስፔክቴሽን እና በኢንተር ያለው ኤክስፔክቴሽን አንድ አይደለም። ስለዚህ ልክ እንደ አሎንሶ መጠበቅን ትክክለኛውን ጊዜ መጠበቅን የመረጠው። እንዲህ አይነት እድል ብዙ ጊዜ ደጋግሞ የሚመጣ አይደለም። ስለዚህ ጥያቄውን አለመቀበልም የራሱ ሪስክ አለው። ነገር ግን ካልኩሌትድ ሪስክ ነው እና ወደ ክርስቲያን ኪቩ አይናቸውን እንዲያማትሩ የተገደዱት በዛ ምክንያት ነው። በእርግጥ የኢንተር ሌጀንድ ነው። ስለዚህ የኢንተርን መልበሻ ክፍል ባህሪ ከሞላ ጎደል የኢንተር ደጋፊዎችን የክለቡን ቦርድ ፍልስፍና ምንም እንኳን ኦክትሪ የሚባለው የአሜሪካ ካምፓኒ ቢሆንም የኢንተር ባለቤት ግን ከሞላ ጎደል ኢንተሪስቲ ስለሆነ አካባቢውን ያውቀዋል። እንግዲህ አጭር ጊዜም ቢሆን በሴሪያ የመስራት ልምድ አለው። ይህን አሰልጣኝ መቅጠርን ኢንተር መርጧል ማለት ነው።